ሰላም እንዴት ናችሁ? ዛሬ ማሳያችሁ እንዴት የዋይፋያችን ራውተር ፓስወርድ እንደምንቀይር ሪሞት ሆነን ስልካችን ላይ ሆነን ብቻ ሪስታርት ማድረግ እንደምንችል የዋይፋይን ስም መቀየር እንደምንችል እና ሌሎችንም ሴቲንጎች ስለ ዋይፋይ ማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ካያችሁ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። እሺ መጀመሪያ የፈለገውን ብሮዘር በስልክም ሊሆን ይችላል በኮምፒውተር ሎጊን እናደርጋለን ማለት ነው። ስለዚህ ሰርች ማድረጊያው ላይ በመሄድ 191.168.1 ብለን ሰርች እናደርጋለን። የብዙዎች ራውተር ዲፎልት አይፒ አድሬሳቸው ይሄ ነው ማለት ነው። ዋየርለስ ሲሆን ነው ብዙ ጊዜ የሚለየው እንጂ ይሄኛው ስለሆነ ቀጥታ ምን እናደርጋለን 192 ነው የምናደርገው 192.168.1 አድርገን ከዛ ሰርች እናደርገዋለን ማለት ነው። ጎ እንላለን። ልክ ይሄን ሰርች ስናደርግ ይመጣልን የዩዘርኔም እና የፓስወርድ ማስገቢያ ይመጣልናል ማለት ነው። የዲፎልት ዩዘርኔም እና ፓስወርድ ኦልሞስት የሁሉም ራውተሮች ማለት ይቻላል ምንድነው አድሚን ነው የሚሆነው። የሁለቱም ላይ ዩዘርኔም ላይም አድሚን ፓስወርድ ላይም አድሚን ይሆናል ማለት ነው። ከዛ ውጭ ደግሞ ከሆነ ምንድነው የሚሆነው ዩዘርኔም ላይ አድሚን ይሆንና ፓስወርድ ላይ ደግሞ ፓስወርድ የሚለው ቃል ራሱ ይሆናል ማለት ነው። ስለዚህ ብዙዎች ግን አድሚን ስለሚሆን የዋይፋይ ራውተር ካላችሁ እንግዲህ እዛ ላይ ይጻፋል ማለት ነው ዲፎልት ዩዘርኔሙ። ከዛ እዚህ ጋር ምን ትላላችሁ አድሚን ብላችሁ በስሞል ትጽፋላችሁ። ዩዘርኔም አድሚን ፓስወርድ አድሚን እንላለን ማለት ነው። ሎጊን እናደርጋለን ማለት ነው። የዚህ አሁን ጂኮም ናት ማለት ነው እቺ ራውተሯ። ይሄን ሎጊን ካደረግን በኋላ ምን እናደርጋለን ደብሊው ላን ምትላለች። እንግዲህ ሌላ ራውተርም ከሆነ ምንድን ላይ ነው የምትፈልጉ ደብሊው ላን ሚል ትፈልጋላችሁ ማለት ነው። ደብሊው ላን ሚለውን ስትፈልጉ እዚህ ጋር የዋይፋያችሁን ስም ያመጣላችኋል ማለት ነው። መጀመሪያው ላይ የዋይፋያችሁን ስም ታገኛላችሁ ማለት ነው። SSID የሚለው የዋይፋያችሁ ስም ነው ማለት ነው። እዚህ ጋር እንግዲህ የዋይፋያችሁን ስም ምን ማድረግ ትችላላችሁ መቀየር ትችላላችሁ ማለት ነው። SSID ማለት የዋይፋይ ስም ነው። እዚህ ጋር የፈለጋችሁትን በመጻፍ ምን ትላላችሁ ከታች አፕላይ ቼንጅ የምትለዋን ትጻፋላችሁ ማለት ነው። ከዛ ምንድነው ልታደርጉ የምትችሉት እዚህ ጋር ከሄዳችሁ በኋላ ሴኩሪቲ የሚላል ወደታች ወረድ ስትሉ ሴኩሪቲ የምትለዋ ጋር ትሄዳላችሁ። ሴኩሪቲ የምትለዋ ጋር ከሄዳችሁ በኋላ ወደታች ወረድ ስትሉ ምን ሚላለ ፕሪሼርድ ኪ ሚላለ። ፕሪሼርድ ኪ ማለት የዋይፋያችሁ ፓስወርድ ነው ማለት ነው። ሶ ይሄን ለመቀየር ምን ታደርጋላችሁ እዚህ ጋር ትሄድና ታጠፉና የምትፈልጉትን ፓስወርድ ትጽፋላችሁ። ከዛ አፕላይ ቼንጅ የምትለዋን ትጫናላችሁ ማለት ነው። እንደዚህ ስታደርጉ ምን ይላል የዋይፋያችሁን ፓስወርድ ቀይራችሁ ማለት ነው። የቅድሙ እዚህ ጋር ቤዚክ ላይ መጀመሪያው ላይ ያለው የዋይፋያችሁን ስም እዚህ ጋር የዋይፋያችሁን ፓስወርድ ቀይራችሁ ማለት ነው። ከዛ ውጪ ደግሞ ብዙ ጊዜ ወይ ሲዘገይባችሁ ሪስታርት ማድረግ ከፈለጋችሁ ምን ታደርጋላችሁ አድሚን የምትላለች እዚህ ላይ አድሚን የምትለዋ ጋር ትሄዳላችሁ። ከዛ ምን የሚለውን ትጫናላችሁ ኮሚት ሪቡት የሚለውን ትጫናላችሁ ማለት ነው። ልክ ይቺ እንደታጫናችሁ ዋይፋያችሁ ሪስታርት ያደርጋል ማለት ነው። በዚህ መልኩ እነዚህን ሴቲንጎች ማስተካከል ትችላላችሁ። ቀጣይ የተለያዩ ራውተሮችን እንድሰራላችሁ ከፈለጋችሁ የዋይፋያችሁን ራውተር ስም ኮሜንት ላይ ጻፉልኝ የሁሉንም ምሰራ ይሆናል። እዚህ ጋር ደግሞ በተጨማሪ ምን ማድረግ እንችላለን እዚህ ጋር አሁን ዋይፋያችን ረጅም ርቀት እንዲሰራ እና አጭር ርቀት ላይ እንዲሰራ ማድረግ እንችላለን። ከዛ በተጨማሪ ደግሞ የዋይፋያችን ቁጥር የሰው ቁጥር መወሰን እንችላለን ማለት ነው። ደብሊው ላን ላይ ካረጋችሁ በኋላ ከላይ ቤዚክ ሴቲንግስ ምትላለች እዛ ጋር እንሄዳለን። ከዛ ወደ ታች ወረድ ስትሉ ቻናል ናምበር የሚላለ ቻናል ናምበር ማለት ምን ያህል ሰው ነው እንዲጠቀም የምትፈልጉት የሚለውን ነው። ከዛ አውቶ ነው ያለው አሁን እዚህ ጋር የሰውን ቁጥር መወሰን ትችላላችሁ ማለት ነው። 5 ሰው ከሆነ 5 ሰው 10 ሰው ከሆነ 10 ሰው እንዲጠቀም እዚህ ጋር ቁጥር ይመጣላችኋል። ድሮፕ ዳውን ስትነኩ ይሄን ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ሬዲዮ ፓወር የሚላለ ሬዲዮ ፓወር ማለት ምንድነው የሚሰራውን ርቀት ነው። እናንተ አሁን ሩማችሁ ላይ ብቻ እንዲሰራ ከፈለጋችሁ ምን ታደርጋላችሁ እዛች ጋር ትሄዱና ፐርሰንት አለ 100% ማለት ፉል ፓወሩን እንዲሰራ ነው። ስለዚህ እናንተ 15% ካረጋችሁት እናንተ ኤሪያ ላይ ብቻ ነው የሚሰራ ማለት ነው። በዚህ መልኩ የዋይፋያችሁን አሬንጅ ማድረግ ትችላላችሁ ማለት ነው።